ዛሬ የአንበሲትና የአዞ ትበላኛለህ አትበላኝም? አዎ መሬት ካዳት፣ መሬት አዳለጣት። ተመልካች ከላይ አንበሳ ሲፈጥራት ጥፍሯ ዛሬ ግን ያዥ ነው። ዛሬ ግን ጊዜው ከዳት። ዛሬ እንደሌላ ቀን አይደለም። እንዴትስ ብላ ትውጣ? እንዴትስ ብላ ዘመዶቿ ጋር ትድረስ? ቀኑ ዛሬ የክህደት ቀን ነው። መሬቱ ካዳት። ቀን እያንሸራተተ ወደ ታች ሽቅብ አምስት አድርገው ሲፈጥራት ውሃ አትወድም፣ ግን ግዴታዋ ነው። ሌላ አመቺ ቦታ፣ ሌላ አመቺ መውጫ። አጅሬ አዞ መጣ። መውጣት አለባት። ውሃ ውስጥ ሊገምጣት ሌላ ቦታ፣ ሌላ አመቺ ቦታ። ምናልባት የባስ ነው። እንዴትስ ብላ ትውጣ? እንዴትስ ብላ ሕይወቷን ታተርፍ? መሬቱ መወር ትድን ይሆን ወይስ? አዎ መሬቱን መዋጨር፣ ዋሻ ፍለጋ፣ መደበቂያ፣ መሸሻ። አንዳንዴ ብቻህን የምትወጣበት ጊዜ ይኖራል። ዛሬ ብቻ፣ የዛሬም ብቻ የምትል ይመስላል። ትድኑ ይሆን ወይ ያተርፋት ይሆን ወይስ ይህ ከላይ የሚታየው ዘመድ አዝማዷ አዞ? በአዞ ቀልድ የለም። አፉን ከከፈተ ክርትፍ ነው። አንዳንዴ እርግጠኛ ሲሆን ነው እንደሚቀረጠፍ። አንዳንዴ ሕይወት ብቻ ነው ትጋለጣ። ሌላ ቦታ መከራ፣ በድጋሚ ሙከራ፣ ጀሃነም ትጋለጥ። ሕይወት የማዳን ሙከራ። ካልበለዚያ እኮ ልትበላ ነው። ልትታኘክ አዳጋች ነው። ልትቆረጥም ኑሮ ከባድ ተዋጥ። ያንን አትፈልገውም። ለዚህም ነው ሕይወቷን ለማዳን ሌላ መውጫ። ከላይ ያሉት ማየት ብቻ፣ ከታች ያሉት ሊበሏት። በሕይወት ላይ አንዳንዴ ስትኖር ማንም አይረዳህም፣ ማንም። ስለዚህ ራስህ ነው መውጣት ያለብህ። በሽታም ቢሆን፣ መከራም ቢሆን፣ ማጣትም ቢሆን፣ ስደትም ቢሆን። እርዳታ ያሰንፋል። በተለይ በዚህ ሰዓት እርዳታ የሚባል ነገር የለም። ለአንበሲት እርዳታ የለም። በሌላ በኩል ለመውጣት ይከተሏታል። ከላይ ያሉት ይከታተሏታል። ለረዷት ግን አይችሉም። ማንም አያድናትም። አንቺ ጋር የሚደርስ ድጋሚ የሰውን ችግር አቃኞች። አዞ ደረሰ። መጣ ልበላ የምትል ትመስላለች። መጣ፣ ከፈተ። እስካሁን መቆየቷ እድለኛ ናት፣ በጣም እድለኛ። ሌላ አማራጭ፣ ሌላ አንድ ንክሻ በቂዋ ነው። አዞ እንደው ከነከሰ አይለቅም። ሕይወት እንዲህ ናት። አንዳንዴ ይመለከታል አገር ምድሩ። እርዳታ የሚባል ነገር የለ። ዳቤው ግን አንተ ነህ። መጣ፣ ያዛት። ወይስ አመለጠች? ቦታ ቀየራ። አዎ ግማሽ መንገድ ላይ ደርሳለች። ትችያለሽ። ፎሎ ካላደረጉ ፎሎ ማድረጉን እርግጠኛ ይሁኑ። ለመሰል ቪዲዮዎች ትግል። እዚህ ጋር ልብ የሚያንጠለጥል ቦታ ላይ ነን። ሩጫ፣ ሕይወት ለማዳን ትተርፍ ይሆን? ይህ የሁላችሁም ጥያቄ ነው። እንዲሁም የኔ። ደክማለች። ሕይወት ያደክማል። ከላይ ወደ ታች ትርኢቱን ይመለከታሉ። ፍዳቤው አንድ ብቻ ነው። አንዲት አንበሲት። ትችያለሽ፣ ታሸንፊያለሽ፣ ከሕይወት ትወጫለሽ።
ታድነኛለሽ። መከራ፣ ስቃይ፣ የመኖርና የሞት ብቸኝነት፣ ትግል ትሽከረከር ጀመር። እሱን አደል አዞ የሚፈልገው የልብላሽ አትበላኝም ትግል። ማን ያድናት ይሆን? አቅም አነሳት። ሁላችንም አሁን አመቺ ቦታ ነው ለአዞ። ሁላችንም አላገኛትም እስካሁን ድረስ። እንድትድን ነው ፍላጎታችን። አዞስ እሷን ካላገኘው ጾሙን ሊያድር በሌላ ቦታ ለመውጣት እስካሁን ድረስ ግፋ ቢል 10 አፉን ከፍቷል። አላገኛትም። አዎ ፍጡራን ለፍጥረኞች፣ ሰው ለሰው ልጆች ጨካኞች ናቸው። እንስሳ በእንስሳ ጨካኝ ነው። ለመብላት ብሎ አይደለም የሰው ልጅ በሬ የሚያርደው። ከአዞ ከእንስሳስ በምን ተሻለ? ካልበላ ሕይወት እንዲህ ናት። አይኖር ስቃይ፣ ሩጫ፣ የሰውም ልጅ ውረድ፣ ስደት፣ መከራ ለሁለት ልክ እንደ በሬ ቅርጫ ለሁለት አጣብቂኝ ቦታ። የመጨረሻው ሰዓት ደረሰ። ለሁለት ደፈቋት። ወይስ ታግላ ሕይወቷን ታተርፋለች? ትግል ለሁለት ከባድ ነው። ሕይወት ትግል ነው። ሕይወት መከራ ረሻ፣ ሕይወት ስቃይ ነው። ሕይወት እንዲህ ናት። አንዳንዴ ሕይወት ቅርጫ ናት።